አይን ላይ የሚፈጠሩ የተለያዩ እብጠቶችና ቁስሎች ከምን የመነጩ ናቸው ብላችሁ ብዙዎቻችሁን ትጠይቁናላችሁ። ዛሬ ለዛ መከላከያ እንዲሁም ደግሞ ከተከሰተ በኋላ እንዴት ትሪት ማድረግ እንዳለባችሁ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድ የሮብ ፋርምስ ሚዲያ ተከታታዮች እንደምን አላችሁ? እኛ በጣም ደህና ነን። ዛሬ ብዙዎቻችሁ ስለምትጠይቁን አይናቸው ላይ ዶሮዎቼ እብጠት አጋጥሟቸዋል፣ አይናቸው ላይ እብጠት አለ እና ያንን እንዴት መቆጣጠር እንችላለን፣ እንዴት መከላከል እንችላለን፣ እንዳይከሰት እንዴት ማድረግ እንችላለን፣ እሺ ከተከሰተስ በኋላ ደግሞ ምን ማድረግ አለብን የሚለውን ነገር እንነጋገራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ የመጀመሪያው የመከላከያ መንገዶች ነው። የመከላከያ መንገዶች ከምንላቸው ነገሮች አንደኛ ጥሩ የአየር ዝውውር መዘርጋት ያስፈልጋል። በእርባታ ውስጥ ያለ የአየር ዝውውር የተለያዩ በሽታዎችን እንድንቆጣጠር እንድንከላከል ይረዳናል። ስለዚህ ይህንንም ችግር ለመፍታት ጥሩ የአየር ዝውውር በመጋዘናችን ውስጥ መፍጠር አስፈላጊ ነው ማለት ነው። ሁለተኛው ንጹህ አካባቢን መፍጠር። ይሄ ንጹህ አካባቢን መፍጠር ከዚህ ችግር ጋር ብቻ ሳይሆን ከሌሎች የተለያዩ በሽታዎች ጋርም ይገናኛል። ስለዚህ የተለያዩ በሽታዎችም እንዳይከሰቱ ይሄ ብቻ ሳይሆን የተለያዩ ሌሎች በሽታዎችም እንዳይከሰቱብን ለዶሮዎቻችን ንጹህ አካባቢ መፍጠር ያስፈልጋል። ዶሮ ቤት መረጣ ላይ ብዙ መስፈርቶች አሉት። ከመስፈርቶቹ ደግሞ አንዱ የአካባቢ መረጣ ነው። አካባቢው ለምንድን ነው የተመረጠው የሚለው ነገር በጣም አስፈላጊ ነገር ነው። አካባቢው ላይ ምን አለ፣ ቆሻሻ ይጣላል ወይ፣ እዛ አካባቢ ንጽህናው እንዴት ነው፣ እንዴት መጠበቅ እችላለሁ የሚለውን ነገር ሌላ ራሱን የቻለ ቻፕተር ነው። ስለዚህ ግን በአጠቃላይ ንጹህ የአካባቢ መፍጠር ለዶሮዎቻችን ጤናማ እንዲሆኑ ያደርጋል። ከዚህም ችግር እንዳትጋለጡ ለዚህም ችግር ያደርጋል ማለት ነው። ሶስተኛው ክትባት መከተብ፣ በተለይም ደግሞ እንደ ፎልፖክስ እንዲሁም ደግሞ ኢንፌክሽየስ ኮራይዛ አይነት ክትባቶችን በተለይ እነዚህን ክትባቶች በደንብ መከተብ ያስፈልጋል። ሌላው የዶሮ ቁጥር በካሬ መመጠን ነው። የዶሮ ቁጥር በካሬ መመጠን እንግዲህ ከዚህ በፊት ብዙ ቪዲዮ ሰርቼላችኋለሁ። ወደኋላ መለስ ብላችሁ የዶሮ ቁጥር በካሬ እንዴት እንመጥናለን፣ አንድ ዶሮ ምን ያህል ካሬ ነው ያስፈልጋት የሚለውን በደንብ የሰራሁት ቪዲዮ አለ። ያንን ገብታችሁ መመልከት ትችላላችሁ። ስለዚህ ለዚህ ችግር እንዳንጋለጥ የዶሮ ቁጥር በካሬ መመጠን አስፈላጊ ነው። ምን ያህል ካሬ ላይ ምን ያህል ዶሮዎችን ይይዝልናል፣ ምን ያህል 1000 ዶሮ ሊሆን ይችላል፣ 200 ዶሮ ሊሆን ይችላል፣ 10000 ዶሮ ሊሆን ይችላል። የተለያየ መጠን ስላላቸው ምን ያህል ለ1000 ዶሮ ምን ያህል ያስፈልገናል የሚለውን ነገር በደንብ ማወቅ ያስፈልጋል ማለት ነው። ሌላው የታመሙ ዶሮዎችን ልየታ ነው። እንግዲህ የተለያዩ በሽታዎች እንዳይከሰቱ ከተከሰቱ በኋላ ግን ቶሎ ብላችሁ የታመሙ ዶሮዎችን መለየት በሽታው እንዳይስፋፋና እንዳይሰራጭ ያደርጋል። ስለዚህ የታመሙ ዶሮዎችን መለየት በጣም አስፈላጊና ጠቃሚ ነው ማለት ነው። ሌላው ትሪትመንቱ ምንድነው? በዶሮቼ እነዚህ በሽታዎች ከተከሰቱባቸው ምንድነው ማድረግ ያለብኝ የሚለውን ነገር ስንነጋገር አንቲባዮቲክ የሆኑ የተለያዩ መድኃኒቶችን መስጠት ያስፈልጋል። አንቲባዮቲክ የሆኑ መድኃኒቶች ስንል ለምሳሌ እንደ ኦክዚ ቴትራሳይክል አይነት እንደ ታይሎሲን ያሉ የተለያዩ መድኃኒቶችን መስጠት ያስፈልጋል። ያ ቶሎ እንዲያገግሙና ቶሎ እንዲሻላቸው ያደርጋል። ነገር ግን እነዚህ መድኃኒቶች በአካባቢያችሁ የማታገኙ ከሆነ ደግሞ አሾክሲንን ብትሰጧቸው ዶሮዎቻችሁ የማገገም ቻንስ አላቸው፣ ያገግማሉ፣ የማገገም እድል አላቸው ማለት ነው። ስለዚህ እነዚህ መድኃኒቶች መስጠት ትሪትመንት ነው፣ ትከላከሏቸዋላችሁ። ነገር ግን ከሌሎች ዶሮዎች መለየት ልየታ ማድረግ ግን ያስፈልጋል ማለት ነው። ስለዚህ ብዙዎቻችሁ ይሄ ችግር የሚያጋጥማችሁ ብዙዎቻችሁ በኮሜንት ሴክሽን ላይ ታሳውቁኛላችሁ። አንቲባዮቲክ የሆኑ መድኃኒቶችን በመስጠት
ደህና እንዲሆኑ ማድረግ ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበረ። እኛን ለማታውቁን ሮብ አግሮ ኢንዱስትሪ እንባላለን። ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቄብ ዶሮ አቅርቦት፣ ቫይታሚኖች፣ ክትባቶች፣ መድኃኒቶች አቅርቦት፣ የማማከርና የስልጠና አገልግሎቶች እንዲሁም ደግሞ እነዚህን በሙሉ ፓኬጅ ይዘንላችሁ ቀርበናል። በቅርቡ ደግሞ ሮብ ቡክንም ይዘንላችሁ እንመጣለን። በእርባታ ላይ ከፍተኛ እውቀት እንዲኖራችሁ የሚያስችል መጽሐፍን የዶሮ እርባታ መጽሐፍ ይዘንላችሁ እንመጣለን ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ቸር ቆዩኝ።